ግዴታን እየተወጣህ ነው። ጉዳይህን እየፈጸምክ ነው። የተሻለውን ምህዳር ለራስህ እየፈጠርክ ነው። ማውራት ሥራ ነው። ሰዎችን እየተከታተሉ አቅማቸውን ማሳነስ፣ በመስፈርት ማስጨነቅና ጥረታቸውን ዋጋ ማሳጣት ግን ክፋት ነው። የፈለግከውን አይነት ሰው የመሆን መብት አለ። መብትህንም ለመፈጸም የማንም ድጋፍና ይሁንታ አያስፈልግህም። ሰዎች በሚሰራና ከነርሱ ተለይቶ ራሱን ለማሻሻል በሚጥር ሰው ላይ ከዓመታት በፊት ያወሩ ነበር። ዛሬም እያወሩ ነው። ነገም እንዲሁ እያወሩ ይቀጥላሉና ይህ አዲስ ነገር አይደለም። የወሬውን፣ የሐሜቱን፣ የትችቱን ሜዳ ለነርሱ ተውላቸው። አንተ የሥራውን፣ የጥንካሬውን፣ የብርታቱን ሜዳ አጥብቀ ያዝ። የሚያዋጣህን ካንተ በላይ የሚያውቅልህ ሰው የለም። የሚያወራብህ፣ አስተያየት የሚሰጥህ፣